ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ቅንጡ ህይወት የሚኖሩ ነጋዴዎችን ህይወት እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣዬን አቀርባለሁ። ሰብስክራይብ የምትለውን በተን መንካታችሁ እንዳትረሱ። ዳይ ወደ ቪዲዮ። በአሁኑ ሰዓት ላይ ዓለም ላይ ቅንጡ ህይወት የሚኖሩት እንግዲህ ነጋዴዎች ናቸው። የሀብታቸው ምንጭ ምንድነው ስንል ትላልቅ ኩባንያዎች፣ ትላልቅ የንግድ ድርጅቶችን መክፈታቸው ነው። ለማንኛውም ዛሬ አንድ በአንድ ይህንን የምንመለከት ይሆናል። በመጀመሪያ የምናየው ኤለን መስክን ነው። ኤለን መስክ ቴስላ፣ ስፔስ ኤክስ ወይንም ደግሞ የትዊተር ባለቤት ነው። የኤሌክትሪክ መኪናዎች፣ ሮቦቶችና ቴክኖሎጂ ላይ የተመሰረተ የሀብት ባለቤት ነው። ኤለን መስክ ከ400 ቢሊዮን በላይ ሀብት ያካበተ ሲሆን በአሁኑ ሰዓት ላይ መረጃዎች እንደሚያሳዩት ከ600 ቢሊዮን ብር በላይ ሀብት እንዳካበተ ይነገራል። ይህ ሰው እንግዲህ በተለያዩ የንግድ ኩባንያዎች ምክንያት በአሁን ላይ የመጀመሪያው በሀብት ከፍተኛ ሰው ሊሆን ችሏል። ሁለተኛው ደግሞ ባርነር አርኖልድ ነው። ይህ ሰው ደግሞ የፋሽንና የቅንጡ እቃዎች ንጉስ ተብሎ ይታወቃል። በህይወቱ ቆንጆ ነገሮችን መርጦ የሚኖር ቆንጆ ቦታ የሚኖር ሰው ሲሆን ቅንጡ ህይወት ይኖራል ተብሎም ይታሰባል። ጄፍ ቤዞስ ደግሞ የአማዞን መስራች ሲሆን የቅንጡ ቤቶች፣ የግል ጄት፣ ጀልባና የተለያዩ ሀብቶች ባለቤት ነው። የዚህ መንስኤ ወይንም ደግሞ የዚህ ሀብቱ ምንጭ አማዞን መሆኑን ብዙዎች ይገልጻሉ። ሌላኛው ደግሞ ቢል ጌት እንግዲህ የማይክሮሶፍት መስራች ሲሆን ቅንጡ ቤት፣ የአርት ስብስብና ታላላቅ እርሻዎች ያሉት ሰው ነው። ይህ ሰው እንግዲህ በንግድ በዚህ ደረጃ እንደደረሰ ብዙ ጊዜ ይናገራል። ሌላኛው ደግሞ ማርክ ዘበርግ ነው። ማርክ ዘበርግ ሜታ፣ ፌስቡክ፣ ኢንስታግራም የነዚህ ባለቤት ሲሆን ዘመናዊ ቅንጡ ህይወትና በቴክኖሎጂ ያደመቀ የሸበረቀ ህይወትን የሚኖር ሰው ነው። ዌረን ባፌት ይባላል። ዌረን ባፌት ደግሞ በባሽኪር ሃውቲዋይ ባለቤት ሲሆን ሀብትም ቢሆን ቀላል ኑሮ የሚኖር ወይንም ደግሞ ሀብታም ሆኖ ሲምፕል ላይፍ የሚኖር ሰው ነው። ሙክሼ አምቢን ወይንም ደግሞ ሙክሼ ኤቢን የሚባለው ሰውዬ የሪሊሰንስ ኢንዱስትሪ ወይንም ደግሞ ህንድ ውስጥ የሚገኝ ሲሆን በዓለም ከፍተኛ ዋጋ ያለው ቤት አንቲላ ባለቤት ሲሆን ይህ ሰው በአሁን ደረጃ ቅንጡ ህይወትን እየኖረ ይገኛል። እስቲ አሁን ደግሞ ወደ አፍሪካውያን እንምጣ። በአፍሪካ ቅንጡ ህይወት የሚኖሩ ነጋዴዎች አሊኮ ዳንጎቴ ይባላል። አሊኮ ዳንጎቴ እንግዲህ ናይጄሪያዊ ሲሆን የሀብት ምንጩ ሲሚንቶ፣ ስኳር ፋብሪካና ነዳጅ ነው። ቅንጡ ህይወት ይኖራል ያልንበትን ምክንያት የራሱ የሆነ የግል ጄት ያለው ሲሆን ቅንጡ ቤቶችን አሉት። ልዩነቱ ደግሞ በአፍሪካ በራሱ የንግድ የተባረከ ወይንም ደግሞ የራሱን ቢዝነሶች ከፍቶ በትርፍ ላይ ትርፍ ያካበተ ሰው ነው። ጆሃን ሩፐርት ደቡብ አፍሪካዊ ሲሆን የሀብቱ ምንጩ ክሬተር ሪሞተር ነው። ቅንጡ ህይወቱም ፋሽንና ውድ ሰዓቶች፣ የተለያዩ ኢንዱስትሪዎች የከፈተ ሰው ነው። በአሁኑ ሰዓት ላይ በምን ይታወቃል ካልን የአውሮፓ ቅንጡ ገበያን የተቆጣጠረ ሰው ነው። እሺ እነዚህ ነጋዴዎች እንዴት ወደ ቅንጡ ህይወት ደረሱ የሚለው እንመልከት። የመጀመሪያው ትልቅ ራዕይ ወይንም ደግሞ ቪዥን ነው። የሚያልሙት ትንሽ ነገር አልነበረም። ትልቅ ስለሚያስቡ ትልቅ ደረጃ ደርሰዋል።